የ12ኛ ክፍል ፈተና ከአንድ ወር በኋላ ለመሰጠት ዝግጅት እየተደረገ ነው። የትምህርት ሚኒስቴሩ ብርሃኑ ነጋ የዘንድሮ 12ኛ ክፍል ብሔራዊ ፈተና ከአንድ ወር ተኩል በኋላ እንደሚሰጥ ጠቁመዋል። ሚኒስትሩ ይህ አራተኛ ነው በአዲሱ የፈተና አሰጣጥ የሚሰጥበት ብለው ተናግረዋል። ትምህርት ሚኒስቴሩ ባለፉት ዓመታት የ12ኛ ክፍል ብሔራዊ ፈተና ከትምህርት ቤቶች ወጥቶ ተማሪዎችን ዩኒቨርሲቲ ውስጥ አስገብቶ ፈተና እንዲሰጥ እያደረገ መሆኑ ይታወቃል ሲል የትምህርት ሚኒስቴሩ ስለ ዘንድሮ የ2017 ዓ.ም ፈተና በተናገሩበት ወቅት 150 ሺህ ተማሪዎች ፈተናቸውን በኦንላይን እንዲወስዱ ዝግጅት እየተደረገ መሆኑን ገልጸዋል። ፕሮፌሰሩ እንደዚህ ቀደሙ አድካሚ በሆነ ከቦታ ልጆችን እያዘዋወሩ ከመሄድ ባለፈው ዓመት 29 ሺህ ተማሪ ነበር ኦንላይን ላይ ፈተና የሰጠነው፣ ዘንድሮ ደግሞ 150 ሺህ ተማሪ ኦንላይን ላይ ፈተና ለመስጠት እየተዘጋጀን ነው ብለው ተናግረዋል። ሚኒስተሩ የ12ኛ ክፍል ብሔራዊ ፈተና የሚሰጥበት ቀን ቆርጠው ባይናገሩም ፈተናው ከአንድ ወር ተኩል በኋላ እንዲሰጥ ዝግጅት እየተደረገ መሆኑን ጠቁመዋል። ሰራተኞቹ ከስራ የተሰናበቱበት መንገድ ከህግ ውጪ በመሆኑ ጉዳዩን ወደ ፍርድ ቤት ለመውሰድ እንቅስቃሴ ተጀምሯል። የሰራተኞች ማህበር ሊቀመንበር በመሬት መንቀጥቀጥ ምክንያት ጉዳት የደረሰበት የከሰም ስኳር ፋብሪካ ከ1000 በላይ የሚሆኑ ሰራተኞችን የ2 ወር ማስጠንቀቂያ በመስጠት የስራ ውላቸው እንዲቋረጥ ማድረጉ ቅሬታ አስነስቷል። ስሜ እንዳይጠቀስ ያሉን አንድ ሰራተኛ በአሁኑ ሰዓት ሰራተኞች በመጠለያ ጣቢያና ከዘመድ ጋር ተጠግተው እንደሚገኙ ገልጸው ለ2 ወራት ያህል ደሞዝ ባለመክፈሉ በከፋ ችግር ውስጥ መውደቃቸውን ተናግረዋል። የከሰም ስኳር ፋብሪካ የሰራተኞች ማህበር ሊቀመንበር አቶ ጌታውን አርፌጮ በበኩላቸው ፋብሪካው ሰራተኛውን ከስራ ያሰናበተበት መንገድ ከህግ አግባብ ውጪ በመሆኑ ጉዳዩን ወደ ፍርድ ቤት ለመውሰድ እንቅስቃሴ መጀመሩን ገልጸዋል። የከሰም ስኳር ፋብሪካ የሰራተኞች ማህበር ሊቀመንበር ጌታውን በዝርዝር ሲናገሩ ፋብሪካው ሰራተኞችን ሊያሰናብት የ2 ወር ማስጠንቀቂያ ማለትም ሚያዝያ 10 2017 ዓ.ም የሚያበቃ ውል በመስጠት ነው። ይህ ደግሞ ትክክል አይደለም። በመጀመሪያ ሰራተኞችን በአጭር ጊዜ ውስጥ ከመበተን አማራጮችን መመልከት ነበረበት ሲሉ ተናግረዋል። በአማራጭነትም ወደ ሌሎች መስሪያ ቤቶች አዘዋውሮ ማሰራት ወይም እዛው ግቢ ውስጥ ምርት ሊሰጡ የሚችሉ ሰብሎች እያመረቱ እንዲቆዩ ማድረግ ይችል ነበር ሲል ፋብሪካው ለውጭ ቅነሳ ሲል የሰራተኞችን ጥቅም አሳጥቷል፣ መብትም ጥሷል። ሰራተኞቹ በ2 ወር ማስጠንቀቂያ ጊዜ ከሰጠ በኋላ ፋብሪካው ለውጭ ቅነሳ ሲል የሰራተኞችን ጥቅም አሳጥቷል፣ መብትም ጥሷል። ሰራተኞቹ በ2 ወር ማስጠንቀቂያ ጊዜ ከሰጠ በኋላ 1 ወር ከ14 ቀን ወደ ኋላ ተመልሰው የዓመት ረፍት እንዲሞሉ አስገድዷቸዋል ሲልም ተናግሯል። ይህም ትልቅ የመብት ጥሰት፣ በዚህ ወቅት ስራ ላይ ነበሩ፣ ደሞዝም በልተውበታል። ይህንንም አናደርግም ያሉ ሰራተኞች በቅርብ አለቆቻቸው በግዳጅ የዓመት ረፍት እንዲሞሉ ተደርገዋል። ለመላው የኢትዮጵያ ሕዝብ እንኳን ተባበር። የኢትዮጵያ በአባይ ወንዝ ላይ የምታስገነባው ግዙፍ የኤሌክትሪክ ኃይል ማመንጫ ግድብ በሚቀጥሉት 6 ወራት ውስጥ እንደሚጠናቀቅ እየተነገረ ነው። ታላቁ የኢትዮጵያ ህዳሴ ግድብ ሙሉ በሙሉ ሲጠናቀቅ ከ6000 ሜጋዋት በላይ የኤሌክትሪክ ኃይል ማመንጨት ይችላል ተብሎ በሰፊው እየተነገረ ነው። ግድቡ እስካሁን ድረስ በ5 ተርባይኖች ኃይል ማመንጨት ቢጀምርም ርዕሰ ከተማዋን አዲስ አበባን ጨምሮ በተለያዩ የኢትዮጵያ አካባቢዎች አሁንም የኃይል መቆራረጥና እጥረት በሰፊው ይታያል። ግንባታ ሲጀመር በኢትዮጵያ ውሃ መስኖ ኃይል ሚኒስቴር የድንበር ተሻጋሪ ወንዞች ጉዳይ ኃላፊ የነበሩት አቶ ፈቂ አህመድ ነጋሽ እንደተናገሩት ኢትዮጵያ የመልካም አስተዳደር እጦት እንጂ የኤሌክትሪክ ኃይል ችግር የለባትም ሲሉ ተናግረዋል። በአዲስ አበባ ከተማ በሁሉም አካባቢዎች ያሉ የታክሲ ተራ አስከባሪዎች በአዲስ ሊተኩ ነው። በአዲስ አበባ ከተማ በሁሉም አካባቢዎች የታክሲ መጫኛና ማውረጃ ስፍራዎች ላይ የተሰማሩ በሺዎች የሚቆጠሩ ተራ አስከባሪዎች በሌሎች በተደራጁ ወጣቶች እንደሚተኩ ታወቀ። በከተማ አስተዳደሩ ስር በየወረዳቸው በጥቃቅንና አነስተኛ ዘርፍ ከ2003 ዓ.ም ጀምሮ በመደራጀት ላለፉት 14 ዓመታት በታክሲ ተራ ማስከበር ስራ የተሰማሩ ወጣቶች እንደገለጹት ከዘርፉ በወጡት ሽግግር ለማድረግ መስማማታቸውን ለየወረዳቸው እንዲያሳውቁ የተለያየ ቀነ ገደብ ተቀምጦላቸዋል። በቂርቆስ ክፍለ ከተማ በዘርፉ ከተሰማሩ ወጣቶች መካከል አንዱ በሚገኝበት ጉዳዩን በተመለከተ ስለተደረገ ውይይት ከወረዳው ከስራችሁ ትለቃላችሁ የሚል መረጃ ደርሶናል። ቀነ ገደብ ያስቀመጡትም እስከ መጋቢት 29 ቀን 2017 ዓ.ም ነበር። ይሁንና እስካሁን ድረስ ጠርተው አላነጋገሩንም ብለዋል። የወረዳው ሰዎች ያሉት መሸጋገር አለባችሁ ነው፣ ግን ወዴት እንደምንሸጋገር አልገባንም። በግልጽ የተቀመጠ ነገር የለም፣ በደፈናው ነው መሸጋገር አለባችሁ ያሉን ብለዋል። የወረዳው ኃላፊዎች ስብሰባውን ትለቃላችሁ አሉን። እኛ ደግሞ ጊዜ ይሰጠን የሚል ጥያቄ አቅርበን በተጨማሪ
ጊዜ ይሰጠን እያለን ያለንበት ምክንያት ተሸጋገሩ የሚል ነገር የመጣው ድንገት ስለሆነ ነው ብለዋል። በቂርቆስ ክፍለ ከተማ ወረዳዎች ውስጥ በታክሲ ተራ ማስከበር የተሰማሩ ወጣቶች በ2003 ዓ.ም ስራ በጀመሩበት ወረዳዎቻቸው ስለ አፈጻጸማቸው ክትትል ያደርጉና ስራቸውን እንዲያሻሽሉ ስልጠናዎች ይሰጧቸው እንደነበር፣ ገንዘባቸውንም እንዲቆጥቡ ያበረታቱና የአፈጻጸም አቅጣጫ ያስቀምጡ እንደነበር ገልጸዋል። ይህ እንቅስቃሴ በቀጣይ ዓመታት አለመቀጠሉን ሲያስረዱ ከዚያ በኋላ ማንም ዞር ብሎ ያየን አካል አልነበረም ብለዋል። የምግብ አስመጪና አከፋፋይ ተቋማት ኃላፊዎች ዲፕሎማና ከዚያ በላይ ትምህርት እንዲኖራቸው ሊደረግ ነው። የኢትዮጵያ ምግብና መድኃኒት ባለስልጣን ለምግብ አስመጪና አከፋፋይነት ተቋማት የቴክኒክ ኃላፊዎች ዲፕሎማና ከዚያ በላይ ትምህርት ዝግጅት እንዲኖራቸው የሚያስገድድ መመሪያ ሊያወጣ ነው። ከ2013 ዓ.ም ጀምሮ በስራ ላይ የሚገኘውን የምግብ ላኪ አስመጪና አከፋፋይ ለማሻሻል የተዘጋጀ ያለው መመሪያ በመመሪያ ቁጥር 357/2013 የምግብ አስመጪ ላኪ ወይም አከፋፋይ ድርጅትን በቴክኒካል ኃላፊነት የሚመራ ሰው በአዲሱ የትምህርት ፖሊሲ ቢያንስ 10ኛ ክፍል ወይም በቀድሞ የትምህርት ፖሊሲ 12ኛ ክፍል ያጠናቀቀ መሆን አለበት የሚለውን መስፈርት በመሻር ዲፕሎማና ከዚያ በላይ የትምህርት ዝግጅት እንዲኖረው የሚያስገድድ መመሪያ ሊያወጣ መሆኑን የኢትዮጵያ ምግብና መድኃኒት ባለስልጣን አስታውቋል። በመመሪያው መሰረት የምግብ ላኪ ድርጅቶች በተመለከተ ደግሞ የትምህርት ዝግጅት መስፈርቱ 12ኛ ክፍልና ከዚያ በላይ ሊሆን ይችላል ተብሏል። በኢትዮጵያ ምግብና መድኃኒት ባለስልጣን የምግብ ተቋማት ኢንስፔክሽን ህግ ማስፈጸሚያ ዴስክ ኃላፊ አቶ ግርማ ተፈራ በሰጡት ማብራሪያ የምግብ መላክ ማስመጣትና ማከፋፈል ዘርፍ ከፍተኛ ጥንቃቄ ያስፈልገዋል ብለዋል። የአንድ ተቋም ቴክኒክ ኃላፊ ለመሆን የፋርማሲ ስነ ምግብ ትምህርት ዝግጅት ያስፈልጋል ያሉት ኃላፊው የትምህርት ዝግጅቱ በዚህ ደረጃ ሲሆን የምርት ክምችት ማጓጓዝ፣ ስርጭትና ቁጥጥር ለማድረግ ችግር ከተፈጠረም የሙያው አካሄድ የተከተለ ምላሽ እንዲሰጡ በማሰብ መመሪያው ይሻሻላል ብለዋል። መመሪያው በምግብ ንግድ ሥራ የተሰማሩና የሚሰማሩ ተቋማት የሚያስመጡትና የሚያከፋፍሉት ምግብ ጥራትና ደህንነቱን በማስጠበቅ የህብረተሰቡን ጤና እንዲረጋገጥ የሚያደርግ ለተማረ ኃይል የሥራ ዕድልም ይፈጥራል ሲሉ አክለዋል። የፐርፐዝ ብላክ ንብረቶች ለሐራጅ ጨረታ ቀረቡ። የፐርፐዝ ብላክ ኢቲኤች ትሬዲንግ አክሲዮን ማህበር የተሰኘው ድርጅት በዋስትና ያስያዛቸው ንብረቶች ለሐራጅ ጨረታ ቀርበዋል። ብርሃን ባንክ አክሲዮን ማህበር ማስታወቂያ ያወጣባቸውን ንብረቶች ድርጅቱ ለሚፈልገው ገንዘብ በዋስትና የያዛቸውን ንብረቶች በሐራጅ መነሻ ዋጋ አቅርቧቸዋል። ብርሃን ባንክ ለጨረታ ያቀረባቸው ግዙፍ ማሽነሪዎች ብዛታቸው 13000 ተሽከርካሪዎች የተለያዩ ማሽነሪዎች ሲሆኑ ከ4 እስከ 7 ሚሊዮን ብር በሚደርስ መነሻ ዋጋ ለጨረታ ቀርበዋል። ለጨረታ የቀረቡት አብዛኞቹ ማሽነሪዎች ቀረጥ ያልተከፈለባቸው ሲሆኑ የግብርና ትራክተሮች፣ ሎደሮች ይገኙበታል። የፐርፐዝ ብላክ በወቅቱ ግንብታዊ ዋጋው ከ4 ዓመት በፊት 60 ቢሊዮን ብር የሆነ ከገበሬው የተሰኘ ህንፃ ሜክሲኮ ቢጂአይ ኢትዮጵያ ፋብሪካ ቦታ ላይ ለመገንባት የአክሲዮን ሽያጭ ፈጽሞ ነበር። አክሲዮን ሽያጩ በአጭር ቀናት ውስጥ የተጠናቀቀ ቢሆንም የቦታውን ዋጋ በተቀመጠለት ጊዜ መሰረት መክፈል ባለመቻሉ ከቢጂአይ ኢትዮጵያ ጋር ተካሶ ክሱ እንደቀጠለ ይገኛል። በ1.5 ሚሊዮን ብር ባለ 3 መኝታ አፓርትመንት ለመስራት በርካታ ግለሰቦች ግዢ የፈጸሙ ቢሆንም ግንባታው ሳይካሄድ ገንዘባቸው በዝግ አካውንት ተቀምጦ ግሽበት እየወሰደው ነው። በመስከረም 2017 በመጨረሻ ላይ የፐርፐዝ ብላክ አክሲዮን ማህበር ዋና ስራ አስፈጻሚ የነበሩት ፍስሐ እሸቱ ጨምሮ 12 የማህበሩ አመራሮች በከባድ አታላይነት የሙስና ወንጀል መከሰሳቸው ይታወሳል። የተከሰሱበት ጉዳይ ሜክሲኮ ሰንጋተራ በ15 ቀን ውስጥ የ1.5 ሚሊዮን ብር ለሚከፍሉ ቤት እናስረክባለን በማለት አማላይ ማስታወቂያ በመገናኛ ብዙሃን በማሰራጨት ከ1245 ግለሰቦች የ1.5 ቢሊዮን ብር በላይ አታለው ወስዷል በሚል አቃቤ ሕግ በከባድ አታላይነት የሙስና ወንጀል ክስ ነበር። ለዛሬ ከሲግናል ቲዩብ ያዘጋጀነው ዘገባ ይህንን ይመስል ነበረ። በሚቀጥለው የተለያዩ መረጃዎችን ይዘን እንቀርባለን። እናመሰግናለን።